ሰላም ለማታውቁኝ ሚኪያስ ነቃቸው እባላለሁ። ወደ ፎሬክስ ኢንዱስትሪ እየገባ ያለው ልጅ ነኝ። ጆርኒን አቢት ለማድረግ ወስኛለሁ። አቢት ለማድረግ እንደወሰንኩ እንዴት እንደወሰንኩ ምናምን ቪዲዮ ሰራላችኋለሁ። አሁን ላይ ግን ያለኝን ጆርኒ አሁን ያለሁበትን ስታተስ ልንገራችሁ። በፊት ላይ አካውንት ብሎ አድርግቻለሁ፣ $10 አካውንት ብሎ አድርግቻለሁ። ያ ትልቅ ምን ነበር ለኔ በራሱ ተውኩት። ትሬዲንግን እስኪኛ ፔድ አደረኩ። ከእንደገና ኮፒ ትሬዲንግ ላይ $25 ኢንቨስት አደረኩኝ። አጠራቅሜ ሰርቼ ማለት ነው። ኮፒ ትሬዲንግ ላይ $25 ኢንቨስት አደረኩ። በአጠቃላይ 43 ነበር የነበረው። ከቤተሰብ አንድ ኢንቨስት አድርጉብኝ፣ ምናልባት ይሄ ነገር የሚሰራ ከሆነ እናንተ የሚፈልጉት ተጠቃሚ ነው የምትሆኑ። ኢንቨስት አድርጉብኝና ሌት ትራይት አልኳቸው። ኦኬ ለዛ ነው ላንስ ተብለው ወደ 10,000 ብር ሰጡኝ። ከዛም በዚህ 10,000 ብር $43 ገዛሁበት ማለት ነው፣ በ126 እና በ127። ከዛም በኋላ ምን ተፈጠረ? የጉልበት ስራ ሰራ ነበር። የጉልበት ስራ ሰርቼ ይዛ ዋጋ ከፍዬ ቀላል የጉልበት ስራ ቀላል አይደለም። ዋጋ ከፍዬ ያገኘሁትን ብር ጨምሬበት $48 ሆነ። አፍተር ዳት ትሬድ አላደርግም ብዬ ለራሴ ቃል ገብቼ ነበር። ከአሁን በኋላ ትሬድ አልገባም ብዬ ቃል ገብቼ ነበር። ኮፒ ትሬዲንግ ላይ የሆነ ልጅ ፍሊፕ ሲያደርግ $25 ምናምን ሲያደርግ አየሁና መሳተፍ ፈልጉ ሰዎች ተሳተፉ፣ አብረን ስራ ምናምን ሲል አየሁት። እሺ ጥሩ ግን ካፒታል የለኝም። ካፒታሌን ማክሲማይዝ አድርግበታለሁ እንስራ ብዬ ገባው ማለት ነው። ሜቢ ፍሊፕ ያደርጓል ብዬ ለኔ ይጠቅመኛል ብዬ በማሰብ አካውንቱን ማለት $25 ለልጁ ሰጠሁት ማለት ነው። ከዛም በኋላ ኮፒ ትሬዲንግ አካውንት ላይ ገባ ምናምን like I was so excited ፍሊፕ ያደርጓል ብዬ ማለት ነው። ከዛን ጠበቅኩኝ። መጀመሪያ ቀን $0.30 ተረፈ። ቀጣይ ቀን $5 $30 ሆነ። በቃ ተስፋ አለኝ ነገር ፍሊፕ ሊያደርግ ነው በማሰብ ፍሊፕ ያደርጓል ብዬ በማሰብ ብሩን አላወጣሁትም። $30 ላይ እንዳለ የራሴን አካውንት ላይ ቀርቦ $23 አለ አይደለ? ከ48 ላይ 25 አወጣሁት፣ 23 ይቀራል። የቀረውን $23 አወጣሁት። ወደ ኤክሰንስ ላኩት። በኤችኤፍኤም ብሮከር ነበረ ኮፒ ትሬዲንጉ። ወደ ኤክሰንስ ላኩት። ያንን አካውንት ብር የገባው ከኔትወርክ ፊ ጋር ወደ $21 ነው። I start trading man for second time ትሬድ ሳደርግ ሪል ኤክስፒሪየንስ እያገኘሁ ነበረ። ፕራይስ ዴት ነው እያወኩ ነበረ። ማለት ኢሞሽናል ሆኜ ነበር ትሬድ ሳደርግ የነበረው። ግሪድን አይቼዋለሁ፣ ፊርን አይቼዋለሁ፣ ኦቨር ኮንፊደንስን አይቼዋለሁ። የሚያውቅና ማድረግ እንደሚችል ሰው አክስ ታደርግ ያለው ስሜት ኦቨር ኮንፊደንስ ነበር በትሬዲንግ። እሱንም አየሁት። $21 ትሬድ በማድረግ ወደ 25 አደረስኩት። ከዛን ወደ 16፣ ከዛን ወደ 18፣ ከዛን ወደ 10 እንደዚህ ያለ ሲሄድ ከፍ ሲል ኢንተር ስገባ ወደ 100 በላይ ይሆናል የገባው ትሬድ ማለት ነው። ወደ $35 አደረስኩት ማክሲሊ ማለት ነው። በዛ መካከል መጀመሪያ ግቤ ያንን $21 $10 አትርፎ $31 ማድረግ ነበረ። 31 አድርሼው ከእንደገና 35 አደርሳለሁ ብዬ 30 ሆነብኝ። ከዛም በቃ ይቅርብኝ ብዬ 30 ላይ አደርሰው ብዬ በአንዴ ሴል ፖዚሽን እዚህ ጋር ምትነካዋለች አንዴ ተጣጣጣ ምትደረገው እሷ ምናምን ነካክቼ ብዙ ወደ 5 ፖዚሽን ምናምን ገባ ማለት ነው። ሶፋ ላይ ጋደም ብዬ ነበር ሳርግ ነው የነበረው። ከዛን ደንግጬ ላይክ ገረመኝ። ኢሜይል ደንግጬ ቁጭ ብዬ ብቻ ልቤ ሲመታ ይሰማኝ ነበር። ደንግጬ ማለት ነው በጣም ኮርቲሶል ጨምሮ ቀይ ላይ ነበር። ቀይ ላይ $2 ማይነስ ምናምን። ከዛን ልክ አረጋግጬ ሰማይ እንደሆነ ብቻ ወደ ሆነ ፖዚሽን ቢኮዝ በጣም ልቤው ሲመታ I don't know how to explain this ግን ልቤ ሲመታ ምናምን ይታወቀኝ ነበር፣ ይሰማ ነበር በጆሮዬ ማለት ነው። እዚህ ጋር ልብሴ እንደዚህ ይላል። ወደ $35 ማክስ አደረስኩትና ወደ አልባል አድርሻለሁ ብዬ ጉዞን ጀመርኩ ማለት። ከዛን $40 አካውንት ነው የተጠቀምኩት። ሎት ሳይዝ ልንገራችሁ፣ ገራሚ ሎት ሳይዝ ማለት ነው 0.01። እንደው ይሄንን $100 ላለው ሰው እንኳን በጣም ከባድ የሆነው ብዙ ለንፈት ከባድ የሆነ ሎት ሳይዝ ነው። ለ40 ከፈትኩላችሁ ማለት ነው። ስቶፕ ሎስ $25። እኔ ነኝ ያርኩት። አክቹሊ ሳስበው ይገርመኛል። እንደዛ አውርቼ ሪስክ ማኔጅ ምናምን ብዬ ላይክ ማርኬቱ ጋር ስመጡ ትቀያየራላችሁ እንዳወራችሁ አይደለም። እኔ ወደ አሰብኩ ፕራይሱ ይዳል ቢ ኮንፊደንስ ነበር፣ ኦቨር ኮንፊደንስ ስለነበረኝ ነው $25 ሪስክ አድርጌ ገባሁት ማለት ነው። ከዛ ፕራይሱ $10 ይልኩ ወደ ላይ ማይነስ $25 ነው አካውንት እንትን አይደለ ስቶፕ ሎሱ ማለት ነው። ቴክ ፕሮፊት አላረኩም እስከሚሄድበት እስከ ፖቴንሻሉ ድረስ ወስዳለሁ ብዬ ነበረ። $10 ሄዱ ጂስ እንቶልኝ ማለት ነው። ወደ 45 ምናምን ሆነልኝ ማለት ነው አካውንት ግሪድ። አሁንም አልበቃኝም። ከእንደገና ትንሽ ሄዳል ብዬ በስጠብቅ ኢሚዲየትሊ ፕራይስ ወደ ታች ሄዶ ስቶፕ ሎስ ይንቶ አስወጣኝ ማለት ነው ከማርኬቱ። በጣም ተናደድኩ። በጣም I was so emotional እዛ ሰዓት። ምን አለ የሆነ አይሲ የሚባል ሰውዬ ጁስ ካደረጋችሁ በኋላ እናንተ ለማጥቃት የተዘጋጀ የቆሰለ ነበር ናችኋል ቲንክ አባውት ኢት እና ወደ ስንት $1 ቀረኝ ማለት ነው? $10 ምናምን ቀረኝ ማለት ነው። 10 ነው ከሳንቲም ጋር $25 ሲቀነስ 35 ነበር ብያቸዋለሁ አይደለ? 45 የነበረልኝን በግሪድ ምክንያት እንደዛ ሆነ። ከዛም በኋላ አስመልሳለሁ በማለት ከእንደገና $10 በ$10 ሲገባ ስቶፕ ሎስ ሲያስወጣኝ
ሪቬንጅ ትሬዲንግ ባልና አስመልሳለሁ በሚል ሪቬንጅ እና ኦቨር ትሬዲንግ ስገባ ስወጣ አካውንቱን ዝቅ ሳደርግ መጨረሻ ላይ 0.53 ላይ ብሮከሩ ትሬድ ማድረግ አልፈቀደልኝም። ከዛም ላስት ትሬድ ያሆነ አካውንቱ ምን ሆነ ብለው ሆነ ማለት ነው። አይ ካናት ኦፕን ፖዚሽን አት ዲስ ታይም ገባ። በጣም ነበር የተናደድኩት በጣም እና ደግሞ የሚገርማችሁ ነገር ለቤተሰብ ሳወራ ነበር አይ ካን ሜክ አ ሎት ኦፍ ማኒ ዊዝ ትሬዲንግ እና የሚያልኩ ሳወራ ነበር። ከዛ አይ ሜክ እንደዚህ 1000 አይ ሜክ 2000 አይ ሜክ 4000 አይ ሜክ 3000 አይ ሜክ ብሎ ነው ማለት ነው። አስቡት እቅዴ ሲጀመር እስከ ክረምት ድረስ ምሰራው ስራ አለኝ። የጉልበት ስራ ነው የምሰራው። የጉልበት ስራ ሰርቼ ቀን ስራ ሰርቼ አጠራቅሜ አካውንቱን ብሩን ከፍ አድርግቼ አክስቴ ደግሞ ኮምፒውተር ላኪልኝ ላፕቶፕ ላኪልኝ ብያ ነበር ነው አመጣላለሁ ብላኝ እስከምታመጣ ድረስ እኔ ስኪሌን አዳብራለሁ ብርም ሰበስባለሁ ብዬ ነበር። ከዛ እኔ ኮፒ ትሬዲንግ ባል ሰበብ ሰው እየመጣና እንደዛ አረገኝ ማለት ነው። ያው ይሄ ኤክስኪውዝ ነው ራሴ ነኝ ስቃይ አልጠበቅኩም። ሶ ኮፒ ትሬዲንጉ ላይ 30ኛ አሁን ጥሩ ስሜት የተሰማኝ ነበር ማለት አለኝ። ኮፒ ትሬዲንጉ ላይ ለኤሲያን ሴሽን ነው ትሬድ የሚያደርገው ልጁ ላይ ነው ያርጎ ጧት ላይ ነው ምን ያህል እንዳተርፋ እንደከሰረ ማወቅ የምችለው እኔ ማለት ነው። ሶ ጧት ተነስቼ ዳታ ገዝቼ ሳያው አካውንቱ ምን ተፈጠረ መሰላችሁ? አካውንቱ $8 ነው። $1 ከስሯለች። ላይክ ጋምብል በለው እኮ ነው እንደኔ በለው። እኔ እንኳን ቢግነር ነኝ እሺ ከኔ ሻልቆሻል ግን ባይብሉ እዛ ጋር ሲሄድ በጣም ነው ማለት ከዛም በኋላ 9 ሰዓት ላይ ነው ምናምን ቀን ላይ $9 አረጋት። ከዛም በኋላ በነጋታ ደግሞ ፍሊፕ ያደርገዋል ብዬ ተስፋ አደረብኝ አንድ $9 ማድረጉ ማለት ነው። ከዛን ሄድኩኝ ሳየው ያንን አካውንት ሊትራሊ ብሎክ ሆኗል። ምን ያላቀም ብቻ በጣም ያዘንኩት በጣም እንደዚህ ያለኝ ምንም ተስፋ የለኝም እንኳን ባላ ተስፋ የለኝም ማለት ነው። ጆይ ማድረግ በብር የለኝም እንዳለ ያለኝን ወደ አጠቃላይ ከሰራሁት ጋር እንዲሁም ከስራ ጋር ወደ 10 ምናምን 15 ምናምን ወደ 15 የሚጠጋ ብር ከስሬያለሁ። ቤተሰብ ትረስ አጥቻለሁ። በጣም ብቻ ማለት ነው የተሰማኛል። በጣም ደስ የማይል በጣም ያዘንኩት ማለት አንድ ቤተሰብም ትረስ አጥቻለሁ። ብሬንም አጥቻለሁ። ተስፋ የነበረውን ነገር ማጥቻለሁ። አሁን ያለኝ አማራጭ ምንድነው ቤተሰብ ያለኝ አማራጭ ከእንደገና ወደ ስራ ማለት ነው። ላፕቶፕ ገና እስከሚመጣ ምናምን እኔ የጉልበት ስራ ኤጂ ሲሚንቶ የማብኳት ማለት ሲሚንቶ ማብኳት ድንጋይ ማጋዝ ብርኬ ማጋዝ ነው ያለኝ ማለት ነው። ይሄን ቪዲዮ ብዙ ሰው ያምሽልኝ ብቻ ግን የወደፊት ይቀመጥ እኔ አምጀስ ዶክመንት ማይሰልፍ እና ይቀመጥ ያለኝ አማራጭ እሱ ነው። በቀን 700 ብር እየሰራው ዛን በሁለት ቀን ምናምን ዶላር እየገዛው 950 ብር አንድ $5 ማለት ነው። አንድ ቀን ሙሉ እንደዛ ትግል የራሱ ዶላር ገዛ እንደዛ ያፈነዳሁት ማለት ነው። ብቻ ከባድ ነበረ ግን እግዚአብሔር ይመስገን አሁን ላይ ይሄን ቪዲዮ ዶክመንት አድርጓል። ወደፊት ላይ ደግሞ እንደዚህ አይነት ይቀየራል፣ ነገሮች ይቀየራሉ። እኔም በፎክስ ብር መስራት ጀምራለሁ። የኔ ህይወት ይቀየራል፣ የሰዎች ህይወቶች ይቀየራሉ። እግዚአብሔር መልካም ነው። ያሁኑ ላይ ወደፊት ትልቅ ሰው ነው የምሆነው። ወደፊት ፈልጋቸውን ነገሮች ይኖሩኛል ማለት ነው። ለአንዳንድ ሰዎች ላይ መስል ይችላል፣ ግን እኔ ፈልግበት ደረጃ ደርሳለሁ። እዛ ፈልጋቸውን ልሞች ያቀርኳቸውን ነገሮች ሁሉ አሳካለሁ፣ ሁሉ አደርጋለሁ። አሁን ላይ ምንም የለም። አሁን ላይ ምንም በብር ራሱ የለኝም። ግን አንድ ቀን ይቀየራል። ይሄ ነገር አውቃለሁ። አንድ ቀን ይቀየራል። እዚህ እስከመጣችሁ የሚያያችሁ ሰዎች ካላችሁ ሰብስክራይብ አድርጉልኝ፣ ላይክ አድርጉልኝ፣ ሼር አድርጉልኝ እና ሰፖርት አድርጉልኝ።